Ukraine's army is bleeding at a catastrophic rate. Tens of thousands የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ወታደራዊ ልምምድ እያደረገ በሚገኝበት በዚህ ሰዓት ዘለንስኪም ወደ ቱርክ ከሩሲያ ጋር ለመደራደር አዝማሚያ በሚያሳዩበት በዚህ ሰዓት ሩሲያም በዩክሬን 7 ግዛቶች ግዙፍ የተባለ የድሮንና ሚሳኤል ጥቃት እያደረገች በሚገኝበት በዚህ ሰዓት ከዋሽንግተን ዋይት ሃውስ አዲስ መረጃም ወጥቷል። አክሲዮስ፣ ሮይተርስና ሌሎች መገናኛ ብዙሃን እንደዘገቡት የአሜሪካና የሩሲያ ተወካዮች የዩክሬን ጦርነትን ለመጨረስ አዲስ እቅድ በዶናልድ ትራምፕ መቅረቡና ውይይት መጀመራቸውን ነው። ይፋ ያልወጣው ባለ 28 ነጥብ የሰላም ፍኖተ ካርታ ልክ እንደ ጋዛ ሁሉ በዩክሬንና አውሮፓ የሰላምና ጸጥታ ዋስትና እንዲሁም አሜሪካ ከሩሲያና ዩክሬን ጋር ለወደፊት ምን አይነት ግንኙነት ማድረግ እንዳለባት ያካተተ ረቂቅ እቅድ ነው ተብሏል። አሁን ላይ በዶናልድ ትራምፕ ቀረበ የተባለው ባለ 28 ነጥብ የሰላም ፍኖተ ካርታ በማደራጀት ኃላፊነት የተሰጣቸው የትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ ናቸው። ከሩሲያው መልእክተኛ ኪሪል ዲሜትሪ ጋር መገናኘታቸውና መምከራቸውም ተሰምቷል። አክሲዮስ ከዩክሬን ባለስልጣናት አገኘውት ያለውን መረጃ እንዳጋራው ከሆነ ዊትኮፍ ከዘለንስኪ ደህንነት አማካሪ ሩስተም ኡሜሮቭ ጋር ባለፈው ሳምንት በሚያሚ መምከራቸውን ነው። መረጃው አክሎም ዋይት ሃውስ የአውሮፓ መሪዎች በጉዳዩ ላይ እንዲመክሩበት እቅዱን እንደሰጠም ነው። ነገር ግን በዚህ እቅድ ላይ ማብራሪያ እንዲሰጡ የተጠየቁት የዋይት ሃውስ ባለስልጣናት ዝምታን መምረጣቸውን የሮይተርስ ዘገባ ያሳያል። ምንም እንኳ ከዋይት ሃውስ እንደዚህ አይነት መረጃዎች ቢወጡም ዩክሬን በአሜሪካ ሰራሽ አታክምስ ሚሳኤል ሩሲያን መደብደቧን ይፋ አድርጋለች። አታክምስ ሚሳኤል ለረጅም ጊዜ ዩክሬን ሳትጠቀምበት ቆይታም አሁን ላይ ወደ ተግባር መግባቱም ታውቋል። የዩክሬን ወታደራዊ ጠቅላይ አዛዥ ዩክሬን ሉዓላዊነቷን ላለማስደፈር ያሳየችበት ታላቅ ጀብድም ብለውታል። ሩሲያ ጥቃቷን አጠናክራ በቀጠለችበት ሰዓት ዩክሬናውያን ሀገራቸውን ላለማስነካት መስዋዕትነት እየከፈሉ ነው ሲሉ የተናገሩት አዛዡ ይህ አሜሪካ ሰራሽ አታክምስ ሚሳኤልን መጠቀማችን እንቀጥላለን ቢሉም ዩክሬን ይህን መሳሪያ የት ቦታ ላይ ጥቃት እንደፈጸመችበት ግን ከመናገር ተቆጥበዋል። ሩሲያ በበኩሏ ባለፈው ማክሰኞ በቮሮኔዝ ግዛት 4 አታክምስ ሚሳኤሎችን ማክሸፏን ነው የገለጸችው። የዩክሬን ወታደራዊ ባለስልጣናት አታክምስን በመጠቀም ድል እናደርጋለን የሚል መላመት ውስጥ መግባታቸው እየተነገረ ባለበት ሰዓት ሩሲያም ጥቃቷን አጠናክራ ቀጥላለች። በዶኔስክ ግዛት የሚገኙ 7 ከተሞችን መደብደቧም ነው የተሰማው። በዚህ ጥቃት ዩክሬን ከባድ ጉዳት እንደደረሰባት ቢታወቅም የኪየቭ ባለስልጣናት ግን አሜሪካ ሰራሽ መሳሪያ መጠቀማቸውን እንደ ትልቅ ጉዳይ ተመልክተውታል ነው የተባለው። ዩክሬን አሜሪካ ሰራሽ መሳሪያን ተጠቅሜያለሁ ማለቷ የጦርነቱን አድማስ የሚያሰፋ መሆኑን አመላካች ነው ብሏል። ምንም እንኳ ዊትኮፍ 28 ነጥቦችን ያዘለውን እቅድ እየተወያዩበት እንደሆነ ቢናገሩም በሁለቱም ወገን ጦርነቱ እንደቀጠለ መሆኑ ተሰምቷል። የኔቶ አባል ሀገራት ወታደራዊ አዛዦች ደግሞ ታላቁ ልቄት ከፊታችን መምጣቱ ስለማይቀር ካሁኑ እንዘጋጅ ሲሉ መናገራቸውን የሩሲያና ዩክሬን ጉዳይ እየተወሳሰበ ስለመሄዱ አመላካች ነው ይላሉ ተንታኞች። የፖላንድ